ይህ ቲቪ 43 ኢንች ስማርት ቲቪ ነው። ፓወር ቤቱ ምንም አይሰራም፣ ምንም አይነት ቮልት አይሰጥም። ሶኬትም ሲሰካ ምንም አይበራም። ዛሬ የምናስተካክለው ይሄንን ነው። በደንብ ተከታተሉ። እናም ጠቃሚ ቪዲዮ እንዲደርሳችሁ አዲስ የሆናችሁ ሰዎች ላይክ እና ሰብስክራይብ በማድረግ ተቀላቀሉን። ይሄንን የምናስተካክለው ዛሬ በፍላት ቲቪዎችን የምናወጣበት ሞጁል አለች። አሁን የመጣችው ዘመናዊ ነች፣ ቆንጆ እቃ ነች። እሷ እንዴት እንደምትገጠም በዛው እናያለን ማለት ነው። ቲቪውን ፈተሽን ላይት የለውም፣ ቀጥታ እንፈተዋለን። ፈተን ስናበቃ ነው ያለውን ነገር የምናየው። ተፈቶ ነው እንደሚታየው ይላል ካስተመር። አይ አይደለም ጠንቋይ እኔ ሳልፈታው ነው የማይልህ ምናምን ብለን ጓ ብለንበት አስቀይመን ምናምን መልሰን እናረጋገዋለን። ከዛ ወደ ስራው እንገባለን፣ እንፈታለን ማለት ነው። እና በዚሁ አጋጣሚ ሌላ ባለሙያዎች የምታውቁት ነገሮች በተለይ አዲስ ነገር ሲኖር እንደዚህ በአማርኛ በምናውቀው ቋንቋ ቪዲዮ ሰርታችሁ ብታካፍሉን በጣም ደስ ይለናል። እኔ ያንን ለማድረግ እየሞከርኩ ነው። እቺ አዲሷ ሞጁል ከመጣች ገና አመት ከምናምን እንዲሆናት ነው። ያ ማለት የተወሰነ ባለሙያዎች ላይደርሳችሁ ይችላል፣ ወይም ባለቃም እችን ቃል ላያውቃት ይችላል። ዛሬ እንዴት እንደምትገጠም አብረን እናያለን። ምክንያቱም አብዛኛው ባለሙያ አዲስ አክሰሰሪ ሲያገኝ እንዴት መጠቀም እንዳለብን እንዲህ በምናውቀው ቋንቋ መጥቶ እንትን አይልም፣ አይናገርም፣ አያሳይም። አብዛኛው ማለት ይቻላል በውስጥ ያለው ባለሙያ። ስለዛ እኔ አሁን ከደረስኩባት ትንሽ ቆየሁ እና እቃ እስኪመጣ እየጠበቅኩ ነበር ይሄን የምሰራበት። አሁን ዛሬ እሱን እናያለን ማለት ነው፣ እንዴት እንደምንገጥም። እዚህ ጋር እቃው ከዚህ በፊት መጥቶ ነበር እኔ ጋር። በአንዳንድ በዋጋ ኬዞች ምናምን ስላልተስማማን የተመለሰ እቃ ነው። ተመልሶ ሄዶ ከተወሰነ ወር በኋላ በቃ ድጋሚ መጣ ማለት ነው። ማለትም ብር ዋጋ ሲነገራቸው ስላልተዘጋጁበት ቀስ ብለን አስበንበት እንመጣለን ብለው የነበረ እቃ ማለት ነው። እና እንዴት ነው አሁን ከዚህ በፊት ስላየሁት ቀጥታ ለማረጋገጥ የማደርጋቸው የሚወስዳቸው እርምጃዎች አሉ። በመልቲሜትር ነገር ቼክ እናደርጋለን። ከዚህ በፊት ቼክ አድርጌው ዋና ፓወር የሚቆጣጠረው ኖርማል ከካፓስተር ተቀብሎ ወደ ሌሎቹ የሚያሰራጨው አይሺ ወይም ስዊቺንግ ሞስፌት ይባላል። የየራሳቸው ቁጥር አላቸው። እሱ ሾርት ነው። እንደገና ከሱ ቀጥሎ 3 እግር አይሲም አለች፣ እሷም ሾርት ነች። እነሱን በራሳቸው ቁጥር ካላገኘን ነው ሞጁል የምንጠቀመው። እና ሞጁል ስንጠቀም ብዙ ከለሮች አሉት ሞጁሉ። ቢጫውን የሞስፌቱ ቦታ ላይ፣ ቀዩን ዳዮድ ላይ፣ ሰማያዊ ደግሞ አለ እሱ ደግሞ ካፓስተር ፕላስ ላይ፣ ጥቁሩን ደግሞ ግራውንድ ላይ ካፓስተሩ ግራውንድ ላይ፣ ነጯን ደግሞ ኦፕቶ ኮፕለር ላይ ነው የምንበይደው፣ በቀኝ በኩል ያለው እግሯ ላይ ማለት ነው። ለዛ በይደን ስንጨርስ ቼክ እናደርጋለን። እና ቼክ ሳደርገው ባክላይት ያርገበግባል። ከፍቷል ግን ባክላይት ያርገበግባል። ባክላይት አርገበገበ ማለት ደግሞ የፓወር እጥረት አለ ማለት ነው። ያ ፓወር እጥረት ሊሆን የሚችለው ትልቁ ካፓስተር ፓወር ሴክሽን ውስጥ ያለው አብዛኛዎቹ 450 ቮልት በ100 ፈረድ ናቸው። እሱን መቀየር ይኖርብናል። ግን መጀመሪያ የሞጁሏን ሞስፌት ሙቀት እንዳያገኛት ግራውንድ ነገር ቆርቆሮ ፈልገን እናስራታለን። ግራውንዱን ካገኘን በኋላ ብዙ ጊዜ ይሄ ግራውንድ የሚገኘው ከድሮ ቲቪዎች ላይ የነሱ ሞስፌት ማሰሪያቸው ላይ ነው። ከነሱ ላይ አንስተን ይሄ ቨርቲካል ሆሪዞንታል ምናምን የሚታሰርበት እነዚህ ላይ ነው። ከነሱ ላይ አንስተን ሙቀት መከላከያ አድርገን እዛው ቲቪው ላይ ካሰርነለ በኋላ
በመቀጠል ደግሞ ባክላይቱን የሚርገበገበው የካፓስተሩ ችግር ነው። ካፓስተር ተመሳሳይ ቁጥር ስላላገኘውኝ ባክላይቱን ለማስተካከል ቀጥታ ድራይቨር ነው የምጠቀመው። ባክላይት ድራይቨር እጠቀማለሁ። ድራይቨር ሁላችሁም ታውቁታላችሁ። ይሄን የባክላይት ድራይቨር በሪሌ እሰራዋለሁ። ምክንያቱም ድራይቨር ዳይሬክት ስንወስድ ቀጥታ ሶኬት ሲሰካ ቲቪው ባክላይቱ ይበራል። ስክሪን ላይ ባይታይም ባክላይቱ ይበራል። ባክላይቱ በራ ማለት ደግሞ ሶኬት ላይ እስካለ ድረስ እየሰራ ነው ማለት ነው። ባክላይቱን እድሜ ይቀንሰዋል። ስለዛ በሪሌ ነው የማወጣው። መጀመሪያ ድራይቨሯን በይጄ ቼክ አድርጌ ሳበቃ መክፈቱን ሪሌ ያዘጋጅና በሪሌ ያወጣታለሁ ማለት ነው። አሁን እንኳን ገበያ ላይ የራሳቸው ሪሌ ያላቸው ድራይቨሮች መጥተዋል። እኔ ጋር ባይደርስም ክፍለ ሀገር ነው በርግጥ ግን አይቻለሁ። ከዚህ በፊት ገበያ ላይ አይቻታለሁ። ራሱን የቻለ ሪሌ ያለው ድራይቨር አለ፣ ባክላይት ድራይቨር ማለት ነው። ብዙ ጊዜ ቦርዶች ባክላይት አላበራ ሲሉ ብዙ አይነት ኬዝ ሊኖር ይችላል። ከካፓስተር ውጪ እዛው ቮልት የሚያመነጩ አይሲዎች አሉ፣ ተለጣፊ ብዙ ነገሮች አሉ። እነሱን ተመሳሳይ ላናገኝ ስለምንችል ያው ድራይቨር ነው የምንጠቀመው። እዚህ እንደምታዩት ግሉ ጋን እስኪግል ስለምቸኩል በካውያ ነው፣ ግን አይመከርም። ካውያ ያበላሻል። በካውያ ሪሌዋን አስቀምጥበታለሁ ማለት ነው። ይሄ ግሉ ለሪሌዋ ነው። እንደምታዩት 12 ቮልት ሪሌ ነው የምጠቀመው። በግሉ በደንብ ካስያዝኳትኝ በኋላ ቀጣይ ደግሞ ድራይቨሯን በላስትሮ መጠምጠም አለባት። በላስትሮ ጠምጥሜ ምናልባት ቢለቅ ራሱ ማሳ እንዳያደርግ ማለት ነው። ሪሌው አሰራሩ እንዴት ነው ካላችሁ መጀመሪያ ዳርና ዳር ላይ በአንድ በኩል በምልክት ለመንገራቀል በአንድ በኩል 2 እግር በአንድ በኩል ደግሞ 3 እግር ነው ያለው ሪሌው። ምን እናደርጋለን? ዳርና ዳር በ3 እግር ባለው በኩል ማለት ነው 12 ቮልት እንሰጠዋለን። 12 ቮልት የምንሰጠው ወደ ስክሪን ከሚገባ መስመር ላይ ነው፣ ወይም ቲኮል ላይ ወይም ስክሪኑ ላይ ፊውዝ አለ፣ ከዛ መውሰድ ይቻላል። እኔ ከቦርዷ ላይ ነው የምወስደው። ከ12 ከስክሪን የምንወስደው ለምንድን ነው? ቲቪው ወደ ስክሪን ቮልት የሚልከው ቲቪው በሪሞት ወይም በበተን ኦን ሲደረግ ነው። ሶኬት ሲሰካ ዝም ብሎ 12 አይመጣም። ቲቪው ሲከፍት ነው ወደ ስክሪን 12 ቮልት የሚሄድለት። ስለዛ ያ ማለት ባክላይቱ ሪሌው ቮልት የሚያገኘው ስክሪኑ ሲነሳ ነው፣ ቲቪው ሲከፍት ማለት ነው። ስለዛ ሪሌው ሲነሳ ደግሞ ባክላይቱን ያበራዋል ማለት ነው። በዚህ ጋር ቀጥታ እንደምታዩት በይዳሉ 12 ቮልት ከስክሪኑ በላይ ማለት ነው። ወደ ስክሪን ከሚልከው ላይ በይጄ ለሪሌዋ ነው የምሰጣት። ሪሌዋ ላይ ለመበየድ ነው። እዚህ ጋር ደግሞ ግራውንድ ነው የምንወስደው። ኤችዲኤም ላይ ወይ ዩኤስቢ ላይ ግራውንድ በቃ ከፈለግንበት መውሰድ እንችላለን። ግራውንድ ከቲቪው ላይ ማለት ነው። ግራውንድ በደንብ እንዲይዝ ሙቀት ይፈልጋል። በደንብ በሞቅ አድርገን እንበይድለታለን። በመቀጠል እዛ ግራውንድ ላይ በየር ነው ሪሌው ላይ እንበይዳለን። የሪሌዋ በአንድ በኩል 3 አሉ ያልኳችሁ ላይ ዳርና ዳር ማለት ነው። ዳርና ዳር እንበይዳለን። ቼክ ለማድረግ ከፈለግን በመልቲሜተር እናየዋለን፣ እርግጠኛ ለመሆን ማለት ነው። 12 ቮልቱን
እና ግራውንዱን ዳርና ዳር በይደን ስናበቃ የመሃለኛዋ በአንድ በኩል 3 ያለው ላይ የመሃለኛዋ የድራይቨሩን አንዱን ገመድ የዳርኛው ላይ ኤሲ የሚገባው ማለት ነው። ድራይቨሩ ኤሲ የሚወስድበትን አንዱ የድራይቨሩ ስዊች ሲሆን ኦን የሚሆነው ክፍል ላይም በይዳለን። አንዱን ደግሞ መሃል ላይ የበየድነውን ገመድ ቀጥታ ኤሲ የምንሰካበት ሶኬት ላይ እንሰካለን። ያ ማለት ሬዲዮ 12 ቮልት ሲያገኝ ኦን ይሆናል ማለት ነው። ከኤሲ መጥቶ ወደ ድራይቨር ኤሲ የሚገባው መስመር ክፍት ይሆናል ማለት ነው። በዚህ አይነት ሁኔታ ነው የምንጠቀመው። ቀጥሎ ቅድም እንዳልኩት ድራይቨሩን እናሽገዋለን በላስትሩ በደንብ አድርገን። ለምን ከተንቀሳቀሰ ኤሲ ስለሚቀበል ከግራውንድ ጋር ማም ከተነካካ ኃይለኛ ሾርት ችግር ስለሚፈጥር ማለት ነው። በደንብ አሽገን ከዛ በግሉ እናጣብቀዋለን። ግን ቅድሚያ በደንብ መታሸጉን ቼክ ማድረግ አለብን። በዚህ አይነት ሁኔታ አሻሽገን ጨረስን። አሽገን በግሉ አጣብቀን ጨረስን። ቀጥታ ሶኬት ሰክተን ቼክ እናደርጋለን። እንደምታዩት ላይት ይበራል። ላይቱ በሚበራ ሰዓት ባክላይቱ ቲቪውን ስንከፍተው ነው ባክላይቱም አብሮ የሚበራው። ምንም አይርግብግብም፣ በስነ ስርዓት ነው የሚበራው። በትክክል እየሰራ ነው ማለት ነው። ኬብሎቹ በደንብ መሰካታቸውን ሁሉንም ቼክ አድርገን ሞጁሏንም ከበሩ የሚገፋት ከሆነ መጀመሪያ ስንገጥም ቼክ እናደርጋለን። ከዛም በኋላ እንገጥመዋለን ማለት ነው። በቃ ጨርሰናል። ገጥመን ቼክ ማድረግ ነበረብን በሪሲቨር። ነገር ግን ዲሽ ተነቃንቋል ከላይ። ያው ኖርማል ስለከፈተ ቼክ ማድረግም አስፈላጊ አይደለም፣ ግዴታ የሚያስፈልግበት ምክንያት ስለሌለ ኖርማሊ ከፍታል። ሎጎውን አሳይቶ ስማርት ብሎ ይከፍታል። በቃ እና በቃ ስራው ጨርሰናል ማለት ነው።